የወጣቶች ኦርቶዶክሳዊ ሕይወት። የመጽሐፉ ጸሐፊ ያዕቆብ ህሩይ ባዬ፣ አሳታሚና አከፋፋይ ማኅበረ ቅዱሳን። ምዕራፍ 1 ወጣቶች በአምልኮተ እግዚአብሔር። ዘመናችን ካለፉት ዘመናት ጋር ሲነጻጸር ዘመናዊነት በምንለው ስልጣኔ የመጠቀና በእጅጉ እየተራመደ መሆኑ ይታወቃል። በህብረተሰቡ መካከል የምንገኝ የዚህ ዘመን ወጣቶች ከዘመኑ በዘመኑ የምንገኘው ሁሉ ነገር ለመጠቀምና የጸና ፍላጎት ይኖረናል። በመሆኑም የፊታችንን እንጂ የኋላችንን ለማየት ጊዜ ያለን አይመስልም። የጥንቱ ታሪክ ያለፈ በመሆኑ ብዙም ላያስጨንቀን ይችላል። እኛ የሚያስቸኩለን የሚያስጨንቀንም የወደፊቱ ይሆናል ብለን የምናምነውና እናየዋለን እናደርገዋለን ብለን የምንጓጓለት ሕይወት ብቻ ነው። ለማንፈራ ወይም ለምንደፍር ሳይሆን እንዲያው ግራ ቀኝ ሳንመለከት የሚጠቅም ነው ብለን ከምንገምት የተረጋጋ የጉልምስና ሕይወት ስላልደረስን ይመስላል። ይህ ብቻ ሳይሆን መለስ ብለን ማየት፣ ያለፈውን ተመልክተን መስራት የበታችነት ስሜት እንዲሰማን ያደርገናል ይሆናል። በዚህ አመለካከትም ትክክል አሳቢዎች እኛ ብቻ መሆናችንን ስለሚሰማን ነው ብለን ብንገምት ስህተት ይሆን? ይህን የመሰለ አመለካከት ራሳችንን እየደለልን የምንኖር ዘመናውያን ወጣቶች የሚያስደስተንና የሚያረካን አዲስ ያልታየና ያልተሰማ ነገር ይዘን መገኘታችን ነው ብለን እናስብ ይሆናል። ህብረተሰቡም ይህንኑ ከዘመኑ ጋር የሚሄደውን ዘመኑን ትውልድ የሚሻውን ዘመናዊ ሐሳብ ቋንቋና ባህል ማቅረባቸውና የህብረተሰቡ የነበረውን የተወረሰ ማንነት በማስጣል ሌላ ለመሆን እንዲመኝ እርሱንና የራሱን እንዲጥል ከፍተኛ ግፊትና ተጽዕኖ ማድረጋችን ነው። ከህዝባችንና ከእኛነት ባህላችን ፈቀቅ ባልን ቁጥር እኛ መሆናችን ዘወትርም ምንም የሌለበት ፊታችንን ብቻ እንመለከታለን። የኋላውን ማየትና የወደፊቱን መመዘን የወደፊቱን ለማቀድና ግብን ለማሳመር የሚረዳ መሆኑን በእጅጉ ልናስብ ይገባል። በዚህ ጽሑፍ ዋና ዓላማ ስለ ዘመናውያን ወጣቶች ለመተረክ አይደለም። በዘመኑ ውስጥ የዘመኑ ወጣት ከመሆናችን ጋር የዘመናውያኑም ወጣቶች ሕይወት እናየዋለን እንጂ አልኖርንበትምና ብዙ ለማየት አልደፈርንም ይላሉ። ሐሳባቸውን በዘመኑ የምንኖር መንፈሳውያን ወጣቶች እግዚአብሔርን ከማምለክ በተጨማሪ ሕጉን ከመማርና ነገረ ሃይማኖትን ከማወቅ ባሻገር ዘመናችን ከእኛ የሚፈልገው ለማድረግ መነሳት የሚሻ መሆኑን ለማስገንዘብ ነው። መቼም የምንኖርበት ይህ ዘመን በሚታየው በሚሰማውና በሚደረገው ነገር ሁሉ አንገታችሁን አንቄ እንደወደድኩ ልምራችሁ ቢለንም እግዚአብሔር በመሆናችን የእግዚአብሔር ልጆች በመሆናችን እግዚአብሔር እንደሚመራን የሚገባ መሆኑን ለሁላችንም ግልጽ ነው። በእግዚአብሔር የምንመራ ከሆነ ደግሞ የቃሉና የሕጉ ሰዎች እንድንሆን ግድ ነው። የዘመናችን ወጣቶች ከእግዚአብሔር ጋር በእግዚአብሔር ቤት እንዴት ልንኖር እንደሚያስፈልገን ስንመረምር ቀደምት ወጣቶች እንዴት አልፈውት ይሆን የሚል ጥያቄ ለራሳችን ስናነሳ አንቀርም። ሰዎችና እግዚአብሔር የፍጡር ፈጣሪ ግንኙነት ማድረግ ከጀመሩበት የጀማሪዎቹ ዘመናት አንስቶ እስካሁን ድረስ የብዙ ወጣቶች ሕይወት መልካምም ይሁን በክፉ ማለፉን ሁላችንም የምናውቀው ነው። ይልቁንም የሐዲስ ዘመን ወጣቶች ከብዙ ሺህ ዓመታት በፊት የነበሩትን አፍላ ወጣትነት ዘመናቸውን ራስን በመግዛት ለሕገ እግዚአብሔር በመታዘዝና በሕገ ልቦናም ሆነ በሕገ ኦሪት ዘመን በፈጣሪያቸው ፊት እንዴት ባለ መተማመን እንደሚኖሩ ስናስብ በመካከላችን እጅግ ሰፊ የሆነ ልዩነት መኖሩን እናስታውሳለን። እነኛ ዕድለኞች ናቸው። በዚያ ያደጉ ዘመን ከእግዚአብሔር ጋር በጠበቀ የእምነት ግንኙነት ተሳስረው ዘመናቸውን በጸና ሃይማኖትና በቀና ምግባር ፈጸሙ ብለንም መንፈሳዊ ቅናት ሳንቀና አንቀርም። የእነርሱ ዘመን አጽድቀን የእኛን ዘመን ደግሞ የምንኮንን አንጠፋም። ዘመናት ኃጢአተኛና ጻድቃን እንደሆኑ ሁሉ እስቲ በአይነ ህሊና ብቻ ሳይሆን መጽሐፍትን አገላብጠን ቀደምት ወጣቶች ከእግዚአብሔር ጋር የነበራቸውን ግንኙነት በፊቱ በሃይማኖት የተመላለሱበትንና የሕይወት መንገድን በመመርመር ከኛ ሕይወት መንፈሳዊ ጉዞ ጋር እናገናዘብን እንመለከታለን። ክፍል 2 ይቀጥላል።